የብዙዎችን የገንዘብ አመለካከት የቀየረ እጅግ ብዙ ሰዎች ያነበቡት እንዲሁም ህይወታቸውን የቀየሩበት መጽሐፍ ሪች ዳድ ፑር ዳድ። ሁለት አባቶች ነበሩ። ሁለት ስለ ገንዘብ የተለያየ አመለካከት ያላቸው ሰዎች። አንደኛው የሚያስበው ትምህርት ቤት ሂድ፣ ተማር፣ ከዛ ተቀጠር፣ ከተቀጠርክም በኋላ ጠንክረህ ስራ፣ ከዚያም ጡረታ ውጣ። ሌላኛው ደግሞ ገንዘብ እንዴት እንደሚሰራ ተማር፣ ከዛም ገንዘብ ላንተ እንዲሰራልህ አድርገው። አንደኛው አባት ህይወቱን ሙሉ በችግርና በድህነት አሳልፏል፣ ምንም እንኳ የተማረና ዲግሪ የያዘ ቢሆንም። ሌላኛው ደግሞ የተትረፈረፈ ሀብት ያለው ሰው ነው፣ ምንም እንኳ በትምህርቱ ያን ያክል ባይገፋበትም። እናንተ የትኛውን ትመርጣላችሁ? ኮሜንት ላይ ያሳውቁኝ። በዛሬው ቪዲዮ በሮበርት ኪዮሳኪ የተጻፈውን ሪች ዳድ ፑር ዳድ ሙሉ ታሪኩን አብረን እንመለከታለን። የመጀመሪያው ትክክለኛው አባቱ ድሃው አባቱ ነው። ሁለተኛው እንደ አባቱ የሚያየው ሰው ደግሞ የጓደኛው አባት ነው። ድሃው አባቱ የተማረ፣ ኃላፊነት የሚሰማው እንዲሁም ስራውን አክባሪ ነው። ሀብታሙ አባቱ ደግሞ በተቃራኒው ስራ ፈጣሪ፣ በህይወቱ ሪስክ የሚወስድ እናም ትምህርት ቤት የማይሰጡ የህይወት ትምህርቶች ላይ በይበልጥ የሚያተኩር ነው። ድሃው አባቱ ለገንዘብ በመስራት ያምናል። ሀብታሙ አባቱ ግን ገንዘብን ለእርሱ እንዲሰራ በማድረግ ያምናል። የዚህ መጽሐፍ ዋና የመነሻ ሐሳብም በዚህ ሁለት በሚጣረስ ፍልስፍናዊ ሐሳብ ዙሪያ ነው። ሀብትን ለማካበት ትምህርት ቤት መሄድ አይጠበቅብንም፣ ስለ ገንዘብ አሰራር መማር እንጂ። ትምህርት ቤት ነገሮችን የመረዳት፣ የማስታወስ እንዲሁም የማመዛዘን ችሎታን ሊሰጠን ይችላል። ነገር ግን እንዴት ገንዘብ እንደምንሰራ አያስተምረንም። እንዴት ኢንቨስት እንደምናደርግ ወይም እንዴት ያለንን ገንዘብ እንደምናበዛው አያሳየንም። ሀብታሙ አባት ለሮበርት ያስተማረው ነገር የአሴትና የላያቢሊቲን ልዩነት ጠንቅቆ እንዲያውቅ ነው። አሴት ምንድን ነው? አሴት ማለት ማንኛውም ገንዘብ ወደ እኛ እንዲመጣ የሚያደርግ ነገር ማለት ነው። ለምሳሌ ቤት ገዛችሁ፣ ከዚያም አከራያችሁት። የኪራዩ ገንዘብ ለእናንተ አሴት ነው፣ ምክንያቱም ገንዘብ ወደ ኪሳችሁ እያስገባ ነው። አሴት ያላችሁን ሀብት እናንተ ምንም መስራት ሳይጠብቅባችሁ የሚያሳድግላችሁ ነገር ነው። ላያቢሊቲ ምንድን ነው? ላያቢሊቲ ደግሞ ማንኛውም ከኪሳችሁ ገንዘብን የሚወስድ ወይም ወጪ የሚያስወጣችሁ ነገር ነው። እንድታጡ እንጂ እንድታገኙ የማያደርጋችሁ ማንኛውም ንብረት እሱ ላያቢሊቲ ይባላል። ለምሳሌ ስልካችሁ የእናንተ ንብረት ነው። ለስልካችሁ የካርድ ወጪ ታወጣላችሁ። በስልካችሁ ግን ገንዘብ እየሰራችሁበት ካልሆነ፣ በየጊዜው ግን ኢንተርኔትም ለመጠቀም ይሁን ለተለያዩ ምክንያቶች የካርድ ወጪ እያወጣችሁ ከሆነ የእናንተ ስልክ አሴት ሳይሆን ላያቢሊቲ ነው ማለት ነው። ስለዚህ እዚህ ጋር ነው ፖይንቱ ያለው። ሁልጊዜም አንድን ንብረት ልትገዙ ስታስቡ እነዚህን ሁለት ጥያቄዎች ለራሳችሁ ጠይቁ። ይሄ ነገር ገንዘብ ወደ ኪሴ ያስገባል ወይስ ገንዘብ ከኪሴ ያስወጣል የሚለውን ሁሌም አስቡ። ይህ አስተሳሰብ ነው ፋይናንሻሊ እናንተን ኢንተለጀንት እንድትሆኑ የሚያደርጋችሁ። ይህ ኮንሰፕት በትክክል የገባው ሰው ሀብታም የመሆን መንገዱን ጀምሯል። ሀብት የአስተሳሰብ ውጤት ነው። አብዛኛው ሰው በተለምዶ ራት ሬስ ብለን በምንጠራው ለውጥ በሌለው ሁልጊዜ አንድ አይነት በሆነ የተቀጣሪነት ህይወት ነው የሚኖረው። ድሃው አባት ልጁን እንዲህ ብሎ ነበር የሚመክረው፣ ስራ፣ ተቀጠር፣ ከዚያም ጠንክረህ ስራ፣ እናም ብርህን ቆጥብ። በተቃራኒው ደግሞ ሀብታሙ አባት እንዲህ ይላል፣ ሲስተም እንዴት እንደሚፈጠር ተማር፣ እንዴት አድርገህ ገንዘብ ለአንተ እንደሚሰራልህ ተማር። ገንዘብ ወደ አንተ እንዲመጣ ማድረግ ከቻልክ አንተ ወደ እሱ መሄድ አይጠበቅብህምና። የሮበርት የህይወት ጉዞ የሀብታሙ አባቱን ምክሮች በመከተል ጥቃቅን የሆኑ ግን ህይወት ቀያሪ ነበሩ። የሚያገኛትን ገንዘብ ሪል ስቴቶች ላይ ኢንቨስት ማድረግ፣ ስለ ቢዝነስ ማጥናት እንዲሁም ስለ ገንዘብ ያለውን አመለካከት መቀየር። ፍርሃትና ጥርጣሬ አብዛኞቻችንን ትልልቅ ውሳኔዎችን እንዳንወስን ያደርጉናል።
ድሃው አባት ሮበርትን እንዲጠነቀቅና በገንዘቡ ብዙም እንዳይዳፈር ሲያስተምረው፣ ሀብታሙ አባቱ ግን ሪስክ መውሰድ የእድገት አንዱ ክፍል ነው ብሎ ያስተምረው ነበር። ሀብታሙ አባቱ ሮበርትን በትንሽም ቢሆን ባለችው ነገር እንዲጀምር እናም ስህተቶችን ከሰራ ከስህተቶቹ እንዲማር ይነግረው ነበር። አብዛኞቻችን እዚህ ጋር ነው የምንወድቀው። በፍርሃት ያለችኝንስ ነገር ባጣ ብለን ብዙ እድሎችን እናሳልፋለን። ያሰብነውን ነገር ደፍሮ ለመጀመር እንያዛለን። ነገር ግን ካልኩሌት የተደረገ ሪስክን መውሰድ አስፈሪ ግን ሁሉንም ሀብታም የሚያመሳስለው ነገር ነው። ሀብታሙ አባት ሕይወቱን ሙሉ ስለ ገንዘብ አሰራር፣ ስለ ታክስ፣ ስለ ኢንቨስትመንት እና ገንዘብ የሚገኝበትን መንገድ ሲያጠና ነው ያሳለፈው። አብዛኛው ሰው ወጥሮ ስራውን ይሰራል፣ ግን ሀብታም ሊያደርገው የሚችለውን ስለ ገንዘብና ስለ ቢዝነስ ያን ያህል ወጥሮ አያጠናም፣ ራሱንም አያስተምርም። ስለዚህ ከዚህ መጽሐፍ ምን መማር እንችላለን? የመጀመሪያው ስለ ገንዘብ ያለንን አመለካከት መቀየር። ሌሎች ችግሮችን በሚያዩ ጊዜ እናንተ ግን ኦፖርቹኒቲዎችን ወይም እድሎችን ለመመልከት መሞከር። ሁለተኛው ስለ ገንዘብ አሰራር አጥኑ ወይም ተማሩ። አሴትን በትክክል መረዳት፣ ሊያቢሊቲንም እንደዛው፣ እንዲሁም የገንዘብን ፍሰት በአግባቡ መረዳት። ሶስተኛው ገንዘብ ለእናንተ እንዲሰራላችሁ አድርጉት። ሰዓታችሁን፣ ጊዜያችሁን እና እድሜያችሁን ለገንዘብ ስትገብሩ አትኑሩ። ይልቁንም ገንዘብ እንዴት ወደ እኔ ሊመጣ ይችላል የሚለውን ለማሰብ ሞክሩ። አራተኛው ሪስክን ለመውሰድ አትፍሩ። የምትኖሩት አንዴ ነው። ስለዚህ የተጠናና ካልኩሌትድ የሆነ ሪስክ ለመውሰድ አትፍሩ። ሞክራችሁ ካልተሳካም ከስህተታችሁ ተማሩ። አምስተኛው ራሳችሁ ላይ ኢንቨስት አድርጉ። እውቀታችሁ ላይና ችሎታችሁ ላይ በደንብ ስሩ። ስለዚህ የትኛውን አባት ነው የምትከተሉት? ለገንዘብ ሌት ተቀን የሚለፋውን ወይስ ገንዘብን ለእርሱ እንዲሰራለት ያደረገውን? ምርጫው የእናንተ ነው። እንደ ሀብታሙ አባት ማሰብ ከጀመራችሁ ሕይወታችሁና ኪሳችሁ እመኑኝ በፍጹም አንድ አይነት አይሆንም።